ክብራትና ክብራን አደይና አቦይና ሁላችሁም እንኳን በደህና መጣችሁ። ስሜ ታማኝ በየነ ወይም ደግሞ ወዲ አቦይ በየነ እባላለሁ። አይ ሆፕ የተራረፈ አማርኛ ይኖራችኋል ብዬ አስባለሁ። ትሰሙኛላችሁ ብዬ እንደምታውቁት ዛሬ የመጣሁት የእኛን የምስራቅ አፍሪካን ሆነ የኤርትራና የኢትዮጵያን ፖለቲካ ታውቁታላችሁ። ቶክሲክ ነው በጣም። በረከት ግን ያደግኩበት ነፍስ ያወቅኩበት ዘፈንን ያጣጣምኩበት ታላቅ ሰው ስለሆነ ሀዘኔን ለማክበር ነው የመጣሁት እና በመምጣቴ በጣም ደስ ብሎኛል። በረከት መንግስትአብ ገና ከልጅነቴ ከሂሩት በቀለ ቀጥሎ ምዘፍነው የሱን ዘፈን ነበር። ያኔ ትርጉሙንም ባላውቀው በጣም ነበር የምወደው። ምክንያቱም የዜማ ቅላጼው፣ አጨዋወቱ፣ የዜማ ምርጫ ሁሉ የተለየ ሰው ነበር። እኔ ባደግኩበት አካባቢ ሸክላ ሲወጣ የበረከት ለኔ ትልቅ በቃ በዓል ነበር የሚመስለኝ። ከዛ እያደጉ ከመጣ በኋላ ዘፈኖቹን ሰማ ነበር። እንግዲህ ያው ስናድግ ደግሞ ኦፒኒየናችን ይቀያየር የለም። ያም ቢሆን ለበረከት መንግስትአብ ችሎታና የጥበባዊ ስራ የማይቀየር ፍቅር ነው ያለኝ። እኔ አስመራ ከመሄዴ በፊት ኤርትራን የማውቀው በበረከት ዘፈን ነው። በኋላ ትርጉሙን ስታውቁት አንዳንዱ በተለያየ ጎራ አልነበር። እናንተ እንሄዳለን ስትሉ እኔ ደግሞ አትሄዱም ከሚሉት ውስጥ ነበርኩና አቆርደት ሰኔ መሬት ኮብኮባ የሚል ዘፈን ነበር። ብዙዎቹ ዘፈኖቹ ተናፈስ ጉርጉሶ አበረሃምስ የሚል ዘፈን አለ። ግን ያም ሆኖ ሄጄ ጉርጉሶንም መጽዋንም ለማየት በቅቻለሁ። የመጀመሪያ ግን ያስተዋወቀኝ በረከት ነበር እና በጣም ታላቅ ሰው፣ በጣም የተሟላ የጥበብ ሰው በረከት መንግስትአብ በዓላማው እኔ ብስማማው ባልስማማው በዓላማው ጸንቶ የሚያምንበትን በረሃ ድረስ ገብቶ የሚፈልገውን አሳክቶ ያለፈ ሙሉ ሰው ነው። እኛ በዚህ ብዙ ተገዳደልን አይደል? እግዚአብሔር የተሻለውን የሰላም ጊዜ ያምጣልን ብዬ እመኛለሁ። በእውነት ነው የምላቸው። አሁን ድሮ ልጅ ሆኜ አቆርደት ሰኔ መሬት ኮብኮባ የሚል ዘፈን ደግሞ አለ። እነዛ ሁሉ እኔ የልጅነት እንትኖቼ ናቸው። በኋላ ያው የትግል ዘፈን ነው ምናምን አሉ። በኋላ ያሙኔ እሱን ያስተዋውቀ እሱ ነው እና ይሄ ሁሉ ያልፋል። አሁን ያለው ትኩሳት ይበርዳል። ከዚህ በኋላ የሚመጣው የሰላም አገር ሆናል። እናንተም እኛም ሰላም አግኝተን በተለይ ደግሞ እንደ በአንድ ምሳሌ በሰጣችሁ በትግሉ ወቅት በረከት በእናንተ ሳይድ ሆኖ ጥላሁን በዚህ ሳይድ ሆነው ዘፈኑ። በሁለቱም ጎራ ጥላሁን የሞተ ዕለት የዛሬ 16 ዓመት መጀመሪያ ሀዘናቸውን የገለጹት ፕሬዚዳንት ኢሳያስ እና በረከት መንግስትአብ ናቸው እና ትልቅ አክብሮታል። ያለቀን ያን ዕለት የተሰማኝ ስሜት ቀላል አይደለም። አሁን እንደ በረከት እንደ ጥላሁን አይነት ሰዎች ቢኖሩን ወደ ሰላም የሚያመጡን በቃን የሚሉ እዛም እዚህም መጥተው የሚያስማሙን ትልቅ አርቲስቶች እንዲፈጠሩ ምኞቴ ነው። ያኔ ታዲያ እኔ ምድል ባገኝ እንደ ድሮ አስመራ ሄጄ እንዳደረኩት ሀራይ በአርክስ ተከታተልቲ ፕሮግራምና በመጀመርታ ብሽመን ብሽምናይ ብሔራዊ ቲያትር ሰላምታ ይቃና እያል በአብራ ደስ ይለኛል። ያ ቀን እንዲመጣ ጸልያለሁ። የምችለውን አደርጋለሁ። በረከት ነፍስህን ይማረው፣ ቤተሰቦቹን መጽናናት ይስጥልን። ያእነ